live up to their agreement, or if they're not behaving, I will do what I have to do. የጠቅላይ ሚኒስትር አብይ ፓርቲ በምርጫው ማሸነፍና የአዲስ ግጭት ስጋት። ምርጫው አለቀ፣ ግን ውይይቱ አላለቀም። የጠቅላይ ሚኒስትር አብይ አህመድ ፓርቲ በምርጫው ድል አስመዝግቧል። ነገር ግን ይህ ድል አዲስ መረጋጋትን ያመጣል ወይስ አዲስ ውጥረትን? አንዳንዶች ድሉን የመረጋጋት መንገድ ነው ይላሉ፣ ሌሎች ደግሞ የአዲስ ግጭት ጥሪ ነው ይላሉ። ታዲያ በእውነት ምን እየተከሰተ ነው? አንድ የባህር መስመር ዓለምን ሙሉ እንዲያንቀጠቅጥ ሊያደርግ ይችላል። ኢራንና አሜሪካ እንደገና በቃላት ጦርነት ተገናኙ። ዶናልድ ትራምፕ ኢራንን በሆርሙዝ ወሽመጥ ጉዳይ ካስፈራሩ በኋላ ቴህራን በሰጠችው ምላሽ ዓለምን እያነጋገረ ነው። ሆርሙዝ ያንተ የግል ካዚኖ አይደለም። ስልጣን ለቀቁ። ወደ ስልጣን መውጣት ቀላል ነው፣ ነገር ግን በክብር መውረድ ሁሉም የሚችለው አይደለም። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር በታላቅ ድል ወደ ስልጣን የገቡት የብሪታንያ ጠቅላይ ሚኒስትር ሰር ኪር ስታርመር ዛሬ ግን ስልጣናቸውን ለቀዋል። ግን ለምን? ምን ተፈጠረ? እና ይህ ለብሪታንያ ፖለቲካ ምን ማለት ነው? የጠቅላይ ሚኒስትር አብይ አህመድ የሚመሩት ብልጽግና ፓርቲ በቅርቡ በተካሄደው ምርጫ ድል ካስመዘገበ በኋላ በኢትዮጵያ ፖለቲካ ውስጥ አዲስ ውይይቶችን ተነስተዋል። በተለይ በአንዳንድ ክልሎች የጸጥታ ሁኔታና የፖለቲካ ውጥረት አሁንም ትኩረት እየሳበ ነው። የሚወጣ ጭስ እሳት አለው። በአገሪቱ በተለያየ አካባቢዎች ስለሚሰሙ የደህንነት ስጋቶችና የፖለቲካ ቅሬታዎች የወደፊቱ ሁኔታ ምን እንደሚሆን ጥያቄ እያስነሳ ነው። ተንታኞች እንደሚሉት ምርጫን ማሸነፍ አንድ ነገር ነው፣ ከምርጫ በኋላ ያለውን ፖለቲካዊ ክፍተት መሙላት ደግሞ ሌላ ነገር ነው። በተለይ በአንዳንድ አካባቢዎች የታጠቁ ቡድኖችና የመንግስት ኃይሎች መካከል ያለው ውጥረት ሙሉ በሙሉ አልበረረም ተብሏል። ነገር ግን ሌላ የሚነሳ ጥያቄ አለ። ይህ ድል ለብልጽግና ፓርቲ የበለጠ የፖለቲካ ጥንካሬ ይሰጠዋል ወይስ ተቃዋሚ ኃይሎችን የበለጠ ያስቆጣል? አንድ እጅ ብቻውን አያጨበጭብም። ብዙ ተንታኞች የሚሉትም የአገሪቱ ችግሮች በምርጫ ውጤት ብቻ አይፈቱም የሚል ነው። በተለይ በትግራይ በአማራና በኦሮሚያ የሚታዩ የጸጥታና የፖለቲካ ችግሮች አሁንም የመፍትሄ ጥያቄ ሆነው ቀጥለዋል። በዚህም ምክንያት ስለ አዲስ ግጭት ስጋት እየተናገሩ ነው። አሁን የብዙዎች ትኩረት ያለው መንግስት ከምርጫ ድል በኋላ ምን እርምጃ ይወስዳል የሚለው ጥያቄ ነው። የተቃዋሚ ድምጾች ይሰማሉ? የብሔራዊ ውይይት ሂደቶች ይጠናከራሉ ወይስ ውጥረቶች ይቀጥላሉ? አንድ ነገር ግልጽ ነው፣ ምርጫው ተጠናቋል፣ ግን የኢትዮጵያ ፖለቲካ ታሪክ አልተጠናቀቀም። መንገድ ረጅም ሲሆን ፈተናም ብዙ ነው። ዛሬ የተገኘው ድል የአዲስ ምዕራፍ መጀመሪያ ነው ወይስ የአዲስ ውጥረት መነሻ? ሆርሙዝ ያንተ የግል ካዚኖ አይደለም። ይህ ቃል የተነገረው በቀላሉ አይደለም። ምክንያቱም የዓለም ነዳጅ ጉዞ ትልቅ ክፍል በዚህ ትንሽ የባህር በር ውስጥ ይያዛል። የወንዙን ጥልቀት በሁለት እግር አይፈትሹትም። ዛሬ አሜሪካና ኢራን የሚገኙበት ሁኔታ ይህንኑ ይመስላል። አንዱ ጫና ያደርጋል፣ ሌላው ይመልሳል። ከዚያ ዓለም የነዳጅ ዋጋን ትከታተላለች። በቅርቡ ትራምፕ ኢራን ሆርሙዝን እንዳትዘጋ ጠንካራ ማስጠንቀቂያ ሰጥተዋል። ኢራን ግን በተመሳሳይ ጥንካሬ መልሳለች። ይህ የዓለም የባህር መስመር ነው፣ የማንም የግል ንብረት አይደለም ብላለች። እሳትና ጭድ አብረው አይቀመጡም። የአሜሪካና የኢራን ግንኙነት እዚህ ደረጃ ደርሷል።
ሆርሙዝ ወሽመጥ በዓለም ላይ ካሉ እጅግ ወሳኝ የንግድ መስመሮች አንዱ ነው። በዚህ መስመር የዓለም ነዳጅ ንግድ ትልቅ ክፍል ይተላለፋል። ትራምፕ በቅርቡ ኢራን ወሽመጡን ከዘጋች ከባድ ውጤት እንደሚኖር አስጠንቅቀዋል። ኢራን በበኩሏ የሆርሙዝ ቁጥጥር ጉዳይ ላይ ውጭ ኃይሎች መመሪያ እንደማይሰጧት ገልጻለች። በዚህ መሃል ሁለቱ ሀገራት በስዊዘርላንድ ውይይት ላይ መሻሻል እንዳለ ሪፖርቶች እየወጡ ነው። ጥያቄው አሁን ይህ ነው። ይህ የቃላት ጦርነት ወደ ስምምነት ይቀየራል ወይስ የዓለም ነዳጅ ገበያን የሚያናውጥ አዲስ ቀውስ ይፈጠራል? ጭስ ካለ እሳት አይጠፋም። ነገር ግን ይህ ጭስ ወደ እሳት ይቀየር ወይስ ወደ ሰላም? የሚቀጥሉት ቀናት መልሱን ይሰጡናል። We did it! የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር ከፍተኛ የፖለቲካ ግፊት ከተፈጠረባቸው በኋላ ከስልጣናቸው ለመልቀቅ ወስነዋል። አስገራሚው ነገር ግን እኒህ ሰው ወደ ስልጣን የመጡት ከ2 ዓመት በፊት በታሪካዊ ድል ነበር። ያኔ ብዙዎች የሌበር ፓርቲ አዲስ ዘመን ጀምሯል ብለው ነበር። ግን የጠዋቱ ፀሐይ ሁሌም እንደዛው አትቀጥልም። በጊዜ ሂደት የኢኮኖሚ ችግሮች፣ የኑሮ ውድነት፣ የስደተኞች ጉዳይ እንዲሁም በፓርቲ ውስጥ የተፈጠረው ቅሬታ ስታርመርን በከባድ ፈተና ውስጥ አስገባቸው። ከዚያም ነገር ወደ ሌላ ደረጃ ገባ። የራሳቸው ፓርቲ አባላት ቀጣዩ ምርጫ ከዚህ መሪ ጋር ማሸነፍ አንችልም ብለው መናገር ጀመሩ። በፖለቲካ ውስጥ ከተቃዋሚ የሚመጣ ጥቃት ይቻላል፣ ነገር ግን ከራስ ቤት የሚወጣ ግፊት ብዙ ጊዜ ከባድ ነው። በመጨረሻም ስታርመር ፓርቲ በእኔ ላይ ያለው እምነት አጥቷል በማለት ስልጣን እንደሚለቁ አሳወቁ። አሁን ትልቁ ጥያቄ ቀጣዩ መሪ ማን ይሆናል ነው። በብዙዎች ዘንድ የሚጠቀሰው ስም አንዲ በርንሃም ነው። ብዙ የሌበር ፓርቲ አባላት እርሱን እንደ ቀጣይ መሪ እየተመለከቱት ነው። ይህ ታሪክ አንድ ትልቅ ትምህርት አለው። በፖለቲካ የህዝብ ድምፅን ማሸነፍ አንድ ነገር ነው። ያንን እምነት ለዓመታት ማስጠበቅ ደግሞ ሌላ ነገር ነው። ዛሬ ሰር ኪር ስታርመር ከ10 ዳውን ስትሪት እየተሰናበቱ ነው። ነገር ግን የብሪታንያ ፖለቲካ አዲስ ምዕራፍ እየከፈተ ነው። We did it!